አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ ውድና ተናፋቂ ቤተሰቦች አላችሁልኝ ወይ? እቺን ቦታ መቼም ታስታውሷታላችሁ። ሁልጊዜ የምንገናኝባት ነበረች። የማከብራችሁ የምወዳችሁ የማከብራችሁ ሁላችሁ እንደምን አላችሁ? ደህና ናችሁ አይደል? እኔ በጣም ደህና ነኝ። ያው እንግዲህ በራሴ ላይ እንጂ የጠፋሁት በእናንተ ላይ እንግዲህ እየመጣሁኝ እየተጫወትኩኝ የተገናኘን ነው። ብትናፍቁኝም ያው ቤታችሁ እየመጣሁ ስለማገኛችሁ ናፍቆቴ ይቀንስልኛል በዛ ማለት ነው። እና ዛሬ ላስተላልፍላችሁ የፈለኩት መልእክት ወደ ቁም ነገሩ ስንገባ ምንድን ነው የዛሬው 22 ቀን አካባቢ ነው የተፈጠረው ነገር ምንድን ነው? እኔ ቀጥታ መስመር ላይ ያለሁኝ ህፃናት ይመጡብኛል። ሁለት ልጆች ይመጡብኛል። የ9 እና የ12 ይመጡና ምግብ ማብሰል እንደሚፈልጉ ነገሩኝ። ከዛም በኋላ ሲነግሩኝ እኔ ምግብ ማብሰል እድሜ ላይ አይደላችሁም፣ ስለዚህ ምግብ ማብሰል ለእናንተ አግባብ ስላልሆነ እኔ አበስለዋለሁ እናንተ ሄዱ እያልኩ የተከራከርኩ በምሆንበት ሰዓት እንትኔ ላይቤ ቀጥታ መስመሬ ኦን ነው፣ ሚውቱም ክፍት ነው። እኔም ላይቭ ላይ ነኝ። እኔም ደግሞ ረስቸዋለሁ ማለት እያወራኋቸው የነበሩት ሰዎች ስራ ላይ ስለነበሩ ትቼው ከልጆቹ ጋር ነው የጀመርኩት። እያወራሁ የነበሩት እየተወያየን ነበር ከልጆቹ ጋር ነው። ያንን ውይይታችን ካዳመጠ በኋላ እነሱም ደግሞ ምንድን ነው ያሉኝ፣ እድሜያቸውን ይነግሩኛል። እሳት ለእናንተ ተገቢ አይደለም፣ እሳት አጠገብ መሄድ የለባችሁም በሚል ሰዓት እድሜያቸውን ይነግሩኛል ልጆቹ ሁለቱም። እኔ እኮ ይሄን እድሜ እኔ እኮ ይሄን እድሜ እና ይናገራሉ። ያንን ከሰማ በኋላ ወዲያው ቀጥታ መስመሬን ያጠፋብኛል። እኔም ደግሞ አገር ሰላም ብዬ ስልኬን ላየው ወደ ቀጥታ መስመሩ ስመጣ ተዘግቶ አገኘሁት። እንዴ ማን ዘጋው አልኩኝና ልጆቹም ርቀዋል፣ ከስልኬ አካባቢ አይደለም ያሉት፣ ማን ሊዘጋው ይችላል ብዬ ቼክ ሳረገው ሌላ ጣቢያ ውስጥ ነው ያለው። ኢሜሌ እንዳለ የቴክስት አይነት አምጥቶ ደርድሯል። እና ምንድነው በዛው ተደናግጬ እኔ ምን ማድረግ እንዳለብኝ ራሱ በደንብ ስርዓቱ አላውቅም። ያን ሰዓት ቴክ አክሽን የሚባል ነገር ነበረ። ቅሬታ ለማቅረብ ራሱ ያንን ነገሮች ማንሳት ነበረብኝ። ቪዲዮ እንደልች ይላል። የሆነ ዝብርቅርቅ ያለ ስሜት ውስጥ ነው ያስገባኝ። ምንም ላውቀው አልቻልኩኝም የተፈጠረው ራሱ ማለት ነው። ግራ ግብት ነበረ ምን ነካው ብዬ እና እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። እና በየቤታችሁ ልጆችን ይዛችሁ የምትሰሩ ሰዎች፣ ከልጅ ጋር አብራችሁ እንትን የምትሉ ሰዎች እባካችሁ ጥንቃቄ አድርጉ። ለረጅም ጊዜ ደክሟችሁበት፣ ለረጅም ጊዜ ተስፋ አድርጋችሁበት ራሳችሁን እየተዝናናችሁበትም ቢሆን ወደፊት የሆነ ነገር ይኖረዋል በማለት ነው የሚሰሩት። ስለዚህ ጥንቃቄ አድርጉና ስሩ ለማለት ትፈልጋለሁ። ዛሬ ላይቭ ልገባ ነበረ ግን